Hello everyone, welcome to this tutorial on Panda Library. እንግዲህ በዚህ ቱቶሪያላችን ላይ the most powerful and most popular የሆነውን ላይብራሪ የዳታ አናሊሲስ ላይብራሪ ኢን ፕሮግራም ፓንዳ የሚባለው ላይብራሪ ዲቴይል እናያለን ማለት ነው። ፓንዳ ምንድን ነው የሚለውን ነገር፣ ፓንዳ ለምን ይጠቅማሉ፣ እንዴት አድርገን ነው የምንጠቀመው የሚለውን ነገር እናያለን። ከአሁን በፊት ስለ ነምፓይ ላይብራሪ አይተናል። ነምፓይ እንዴት አድርገን መጠቀም እንደምንችል፣ ለምን አይነት ዳታዎች እንደሚያገለግለን ሁሉ አይተናል። እሱን ያላያችሁ ካላችሁ መለስ ብላችሁ ነምፓይ ላይብራሪውን ሁለት ፓርት ነው፣ ፓርት ዋን ኤንድ ፓርት ቱ፣ እሱን መለስ ብላችሁ ማየት ትችላላችሁ እዚሁ ቻናል ላይ ማለት ነው። ከዛ በመቀጠል ሁለተኛው ሞስት ፓወርፉል ላይብራሪ ፓንዳ ነው። እንግዲህ ፓንዳ የምንለው ምንድነው? እዚህ ፓይተን ላይብራሪ ዩዝድ ፎር ወርኪንግ ዊዝ ዳታ ሴትስ፣ ከዳታ ሴቶች ጋር የሆነ እኛ ዳታ ሴት ኖረናል፣ ዘን ያንን ዳታ ሴት ማኒፑሌት ለማድረግ አናላይዝ ለማድረግ ኤክስፕሎር ለማድረግ የምንጠቀምበት ላይብራሪ ነው ማለት ነው። ፓንዳ ስምለው ኖርማሊ ሪፈረንስ ቱ ቦዝ ፓነል ዳታ ኤንድ ፓይተን ዳታ አናላይሲስ ሪፈረንስ የሚያደርገው ምንድነው? ፓነል ዳታ ኤንድ ፓይተን ዳታ አናላይሲስ ዛት ሚንስ ፓነል ዳታዎችን በፓይተን ፕሮግራሚንግ አናላይዝ ለማድረግ የሚያስችል ላይብራሪ ነው ማለት ነው። ፓነል ዳታ የምንለው ኮንታይንስ ቦዝ ክሮስ ሴክሽናል ዳታ ኤንድ ታይም ሲሪስ ዳታ፣ ታይም ሲሪስ ዳታ እና ክሮስ ሴክሽናል ዳታን ይዛል ፓነል ዳታ የምንለው ጀነራል። ለምሳሌ ታይም ሲሪስ ዳታ የምንለው ለምሳሌ የሆነ አንድ ድርጅት ላይ ሊሆን ይችላል፣ የሆነ ኤሪያ ላይ ሊሆን ይችላል፣ ኦር ኢንዲቪዥዋል ላይ ሊሆን ይችላል። ኮንሰካቲቭ ይርስ ኦር ታይም ዱሬሽን ላይ ፎከስ አድርገን ዲል የምናደርግ ከሆነ ለምሳሌ አንድ ተቋም ላይ በ2022 የሆነ ጥናት አካሄድን፣ በ2023ም ኦን ዘ ሴም ኢንስቲትዩሽን ላይ ተመሳሳይ ጥናት አካሄድን፣ በ2024ም እንደዚሁ ተመሳሳይ ጥናት እዛው ተመሳሳይ ኢንስቲትዩሽን ላይ አካሄድን። ዘን አሁን እዚህ ጋር ዲል እያደረግን ያለ ነው በዚህ በተለያዩ ይሮች ውስጥ ያለውን ቼንጅ ነው እና አንደርስታንድ ልናደርግ የምንችለው ማለት ነው። ፕሮግረሱ ምን ይመስላል የሚለው ነው ጥናት እያደረግን ያለ ነው። ተመሳሳይ ነው፣ የምናጠናበት አመት ብቻ ይለያያል። ነገር ግን በ2022 ያጠና ነው ወይም ያገኘነው ሪሰርች ሪዘልት አለ፣ በ2023 ያገኘነው ይኖራል፣ በ2024 ዘንድ based on that we can give an implication whether it is a positive progress or a negative progress የሚለውን ነገር አንደርስታንድ ማድረግ እንችላለን ማለት ነው። ይሄን አይነት ሪሰርች ዳታ ፓነል ማነው ታይም ሲሪስ ዳታ ይባላል። ክሮስ-ሴክሽናል ዳታ የምንለው ደግሞ 2022 ብቻ ሊሆን ይችላል ኦር 2023 ሊሆን ይችላል የሆነ ስፔሲፊክ ታይም ላይ፣ ነገር ግን ፍሮም ዲፈረንት ቫሪያብል ፐርስፔክቲቭ አንድ ነገር ዲል ስናደርግ ክሮስ-ሴክሽናል ዳታ ይባላል። ሶ አይዘር ፓነል ዳታ አይዘር ክሮስ-ሴክሽናል ዳታ ኦር ታይም ሲሪስ ዳታ የትኛውም ዳታ ይሆን ለሁለቱም ያስችለናል። ፓይተን ፕሮግራሚንግ ተጠቅመን ዳታውን አናላይዝ የምናደርግ ከሆነ ዘንድ ግዴታ ይሄ ፓንዳ ላይብራሪ ያስፈልገናል ማለት ነው። ፓንዳ ላይብራሪ ፎር ዛት ኬዝ ኢት ኢዝ ቨሪ ኢሰንሻል ኤንድ አፕሊኬብል። ሶ ይሄ ፓንዳ እንግዲህ ዳታውን አናላይዝ ያደርግልናል። ቬሪ ቢግ የሆነ ዳታ ሊኖረን ይችላል፣ ታውዘንድ ኦር ሞር ዛን ዛት ኦፍ የሆነ ዳታ ሊኖረን ይችላል ማለት ነው። ስለዚህ ያንን ዳታ አናላይዝ ለማድረግ ያስችለናል ዊዛውት ኤኒ ቻሌንጅ ኦፍ አናላይዚንግ ኢት። ቢግ በመሆኑ ያ ዳታ ቢግ በመሆኑ ቻሌንጅ ሳንሆን ፓንዳ ላይብራሪ ተጠቅመን ግዴታ አናላይዝ እናደርገዋለን ማለት ነው። አናላይዝ ካደረግነው በኋላ ሲምፕሊ ኮንክሉዥን ሰጥተን ኢምፕሊኬሽኑ ምንድን ነው የሚለውን አስቀምጠን እንሄዳለን ማለት ነው። ኢምፕሊኬሽን ወይም ኮንክሉዥኑ ለመስራት ስታቲስቲካል ፍሬምወርክ ስታቲስቲካል ቲዎሪዎች ይኖራሉ። ዘን ፍሮም ዛት ፐርስፔክቲቭ ኢምፕሊኬሽኑን እንሰጣለን። ነገር ግን አንድ ዳታውን ኖርማሊ አናላይዝ ለማድረግ ይህን ላይብራሪ እንጠቀማለን ማለት ነው። ፓንዳ ኢዝ ዩዝድ ቱ ክሊን መሲ ዳታ ሴትስ። እንግዲህ ዳታ ባይ ኔቸር ስፔሻሊ ራው ዳታዎች ክሊን አይሆኑም። ኦልሞስት ሞር ዛን 80% ኦፍ ራው ዳታስ አር ኖት ክሊን አይደሉም። ለምን? ዳታው ኮሌክት ሲደረግ አንደኛ ፎር ኤግዛምፕል መሲ ዳታ የምንለው ሮንግ የሆነ ዳታ እንደማለት ነው። ለምሳሌ አይዘር ዱፕሊኬሽን ሊኖር ይችላል፣ ዱፕሊኬሽን ኦፍ ዳታ ሊኖር ይችላል። ዱፕሊኬሽን ኦፍ ዳታ ካለ ደግሞ ዳታውን አናላይዝ ስናደርግ የተለያየ የተደጋገመ ዳታ ስላለ ዛት ኢዝ ፋይናሊ ሮንግ የሆነ ሪዛልት ይሰጠናል። ስለዚህ ያ ዱፕሊኬት የሆነው ዳታ መወገድ አለበት። አንደኛው ዱፕሊኬት የሆነው ሪሙቭ መደረግ አለበት። ወይም ደግሞ ሮንግ ፎርማት ሊኖር ይችላል። ለምሳሌ ዴት ከሆነ በዴት ፊል የተደረገ ዳታ ካለ ለምሳሌ አንደኛው
ማርች 23 24 ምናምን ብሎ ማርች የሚለውን በካራክተር ተጠቅሞ ሊያስቀምጠው ይችላል። ሌላው ደግሞ ማርች የሚለውን ኦኬ ማርች ማለት ስንተኛው መንዝ ነው? ሶስተኛ ወይም አራተኛ ኦኬ በቁጥር ሊያስቀምጠው ይችላል። ሰንበዲ ደግሞ በኮቴሽን ሊያስቀምጠው ይችላል። ሰንበዲ ደግሞ በዝባር ወይም ስላሽ ምናምን አይነት ሊጠቀም ይችላል። ዘሴም ካይንድስ ኦፍ ዳታ ነው ከጋዘር የተደረገው ወይም ኮሌክት የተደረገው በት ዊዝን ሮንግ ፎርማት ነው። ስለዚህ መጀመሪያ ዳታውን አናላይዝ ከማድረጋችን በፊት ዊ መስት ክሊን ኢት መጀመሪያ ክሊን ማድረግ አለብን። ሮንግ የሆነውን ፎርማት ወደ ተመሳሳይ ፎርማት መቀየር አለብን። ደግሞ ሌላ ደግሞ አውትላየር ሊኖረን ይችላል። አውትላየር ለምሳሌ የሆነ ኢንካም ዲስትሪቢሽናቸውን ከሆነ እያጠናን ያለ ነው። ሰንበዲ 5000 መንዝሊ ኢንካም 5000 ነው፣ ሌላው 6000 ነው፣ ሌላው 7000 ነው ምናምን እያለ ይሞላል። ሰንበዲ ደግሞ የኔ ኢንካም 100,000 ነው ሊል ይችላል። ኦኬ ሶ ዚስ ኢዝ አውትላየር ወይም ደግሞ ሰንበዲ የኔ 100 ብር ነው ሊል ይችላል። ሶ ዚስ ኢዝ ኦልሶ አውትላየር አንኤክስፔክትድ የሆነ በጣም የተጋነነ በጣም ከሜጀሪቲ ኦፍ ዳታ የወጣ ዳታ ማለት ነው። ስለዚህ ያንን አሁን አቨሬጅን በምንሰራበት ሰዓት ሮንግ የሆነ ሪዛልት ይሰጠናል ማለት ነው። ስለዚህ ይሄ አውትላየር መጀመሪያ ሃንድል መደረግ አለበት። ሌላው ደግሞ ነን ወይም ሚሲንግ ዳታ ሊኖረን ይችላል። ያልተሞላ ዳታ ሊኖረን፣ እነዚህ ሁሉ ዳታዎችን ሃንድል ማድረግ አለብን። ይህንን ሁሉ ዳታ በአጠቃላይ መሲ ዳታ ይባላል። ሶ ይህንን መሲ ዳታ መጀመሪያ ሃንድል ለማድረግ ክሊን ለማድረግ ይህንን ላይብራሪ እንጠቀማለን ማለት ነው። ስለዚህ ፓንዳ ላይብራሪ ለመጠቀም አስዩዋል ልክ ሌላውም ላይብራሪ ላይ እንደምንጠቀሙ የመጀመሪያው ስቴፕ ዘ ፈርስት ስቴፕ ኢዝ ኢንስቶሊንግ ኢት። ኢንስቶል ነው የምናደርገው። ኢንስቶል ተይት ነው የምናደርገው ከሲኤምዲያችን ላይ ሄደን ከፒፕ ፓኬጅ ላይ ኢንስቶል እናደርገዋለን ማለት ነው። ሲኤምዲ ብለን እንጽፋለን። ዘን በዚህ መልክ ይመጣልናል። ዘን ፒፕ ኢንስቶል ፓንዳስ ዘን በዚህ መልኩ ኢንስቶል እናደርገዋለን ማለት ነው። ኢን ፕሮግረስ ነው ኢንስቶል እያደረገ ነው ማለት ነው። ኦኬ ስለዚህ ሲጨርስ ቀጥታ ወደ ኮሌክተራችን እንሄዳለን። አሁን ኢንስቶል እያደረገ ነው እንደምታዩት። ኦኬ ኢንስቶል አድርጎ ጨርሷል ማለት ነው። ኢንስቶል አድርጎ ከጨረሰልን the next step is importing it ኢምፖርት ማድረግ ነው። ያንን ላይብራሪ ለመጠቀም ግዴታ አክሰስ ማድረግ አለብን ማለት ነው ኢንስቶል ካደረግነው በኋላ። ስለዚህ ኢንስቶል ነው ኢምፖርት ፓንዳስ አስፒዲ። እንግዲህ ይሄ አስ የምትለዋ አሊያንስ ኪወርድ ነው ብለናል። ፓንዳስ እያልን ከምንጽፍ ፒዲ እያልን በአብሪቬሽን ከምንጽፍ that is very interesting so አሊያንስ ተርሟል ለዛ ነው የተጠቀምነው ማለት ነው። ስለዚህ በዚህ መልኩ ኢምፖርት አደረግነው ማለት ነው። በዚህ መልኩ ኢምፖርት አደረግነው። ኦኬ ሶ እንግዲህ ፓንዳ ላይ እንግዲህ ለዳታ ማኒፑሌሽን እና ለዳታ አናላይሲስ ነው የምንጠቀምበት ብለናል። ቱ ኮር ዳታ ስትራክቸሮች አሉ ፓንዳ ላይ። አንደኛ ሲሪየስ የሚባል አለ፣ ሁለተኛ ዳታ ፍሬም ይባላል። ሲሪየስ የምንለው ኢዝ ዋን ዳይሜንሽናል ሌብል አሬ ልክ ዋን ኮሎመን ኦር ሲንግል ኮሎመንስ ኦፍ ቱ ዳይሜንሽናል አሬ ኦር ኢን ኤክሴል ላይ ሊሆን ይችላል። ዋን ኮሎመን እንደ ሲሪየስ ይወሰዳል ማለት ነው። ዳታ ፍሬም የምንለው ደግሞ ቱ ዳይሜንሽናል ሌብል አሬ ወይም ሮ ኤንድ ኮሎመን የሆነ ቴብል ይሄ ዳታ ፍሬም ይባላል ማለት ነው። ሮ ኤንድ ኮሎመን አለው፣ ዳይሜንሽናል ነው። ሶ ለምሳሌ ሲሪየስ የሚለውን በእንትን ብናየው በኤግዛምፕል ለምሳሌ ዳታስ አለ። ዳታስ ኢኳልስ ብለን በሊስት ብናስቀምጠው ዘን 10 20 30 ብለን ዘን ሲሪየስ የሚባል ቫሪያብል ኮንስትራክት ብናደርግ ሲሪየስ ኢኳልስ ፒዲ ዶት ሲሪየስ ዘን ለሲሪየስ ሜትር ስለሆነ እንደ አርጉመንት ማንፋስ እናደርግለታለን። ዳታ የሚለውን ቫሪያብላችንን እናስቀምጥለታለን ማለት ነው። ዘን ፕሪንት ሲሪየስ ብንለው አሁን ፕሪንት ሲሪየስ ብንለው ሲሪየስ ዘን ሌትስ ረን ኢት ኦኬ ይሄኛው ካፒታል መሆን አለበት ማለት ነው። እሺ
ኦኬ በዚህ መልኩ መጥቶልናል ማለት ነው። አሁን ይሄ ኖርማሊ ዳታ የሚለው ቫሪያብል ዋን ዳይሜንሽናል አሬይ ነው አይደል? ዋን ዳይሜንሽናል አሬይ ከሆነ ወይም ሊስት ነው። ስለዚህ በእንትን ብናየው በዳታ ፍሬም መልክ ብናየው አሁን ይቺ አንድ ኮለመን ነው የምትሆነው ማለት ነው። ስለዚህ ይሄኛው 0 1 2 የሚለው ኢንደክስ ነው። ይሄኛው 10 20 30 የሚለው ቫልዩ ነው ማለት ነው። ቫልዩ ነው። ዳታ ፍሬም የምንለው ደግሞ ቱ ዳይሜንሽናል አሬይ የሆነ ልክ ቴብል በሉት ኦልሞስት። ለምሳሌ ይሄኛውን ዳታ ብንወስደው እና ብናየው ልክ ይሄኛው ዳታ የሚለው ኦብጀክት ነው። ይሄ ኦብጀክት እንግዲህ ኔም ኤጅ ሲቲ ይዟል። ኤጅ ኔም የሚለው ኬ አበበ ኤልያስ ኤንድ ቻሌ የሚል ኔሞችን ይዟል። ኤጅ የሚለው 23 ይሄ 25 13 35 ሲቲ የሚለው ኒውዮርክ ሎስ አንጀለስ ኤንድ ቺካጎ የሚለውን ይዟል። ይሄ ዳታ ኦብጀክት ነው። ስለዚህ ዳታ ፍሬም ኮንስትራክት እናድርግና ፒዲ ወይ ለምሳሌ ዳታ ፍሬም ይባልስ ፒዲ ዶት ዳታ ፍሬም የሚባል እንትን አለ ሜትድ አለ ማለት ነው። ዳታ ፍሬም ዘንድ ለዳታ ፍሬም አሁንም ልክ ለሲሪየስ አርጉመንት ዳታን እንደሰጠ ነው። ለዚህም ለዳታ ፍሬም አርጉመንት ዳታን እንሰጠዋለን ማለት ነው። ዘንድ ፕሪንት ዲኤፍ ብንለው አሁን ፕሪንት ዲኤፍ ብንል በዚህ መልኩ ያመጣልናል ማለት ነው። ሉክ ቱ ዳይሜንሽናል የሆነ ወይም ቴብል ዊዝ ሮስ ኤንድ ኮለመን የሆነ ዳታ ኮንስትራክት አደረገልን ማለት ነው። ይሄው ኔም ኤጅ ኤንድ ሲቲ ኮለመን ናቸው። ዘን እነዚህኞቹ ደግሞ ቫልዩ ናቸው ማለት ነው። ይሄኛው 0 1 2 የሚለው ኢንደክስ ነው። ለምሳሌ ኔም አበበ ኤልያስ ኤንድ ቻሌ የምትለው ለብቻዋ አንድ ሲሪየስ ናት። ኤጅ 25 30 39 ነው ሌላ ሲሪየስ ነው። ልክ ሲንግል ኮለመን ሰው ዳታ ፍሬም ሲሪየስ ይባላል ማለት ነው። ሲሪየስ ይባላል። ለምሳሌ ከዚህ ሲሪየስ ማውጣት እንችላለን። ሉክ ለምሳሌ ሲሪየስ ኢኳልስ ኤስኢአር ብንለው ፒዲ ዶት ሲሪየስ ዘን ማንን ዳታ ብንሰጠው እንዳርጉመንት ዘን ፕሪንት ኤስኢአር ብንለው ሉክ የሚመልስልን ዳታ ተመልከቱ። ይሄኛውን ለጊዜው እንትን እንበለው ኮሜንት እናድርገውና ረን እናድርገው እንደገና። ሉክ አሁን እዚህ ጋር ሲሪየስ ኔምን ለብቻ አበበ ኤልያስ ኤንድ ቻሌ ኤጅን ለብቻ 25 35 ሲቲ ለብቻ ለእያንዳንዳቸው ኤክስትራክት አደረጋቸው ማለት ነው። ስለዚህ ኤጅ የምትለዋ ኔም የምትለዋ ለብቻዋ አንድ ሲሪየስ ናት ለብቻዋ። ኤጅ የምትለዋ ሌላ ለብቻዋ ራሷን የቻለች ሲሪየስ ናት። ሲንግል ኮለመን ቴብል ኢዝ ኮልድ ሲሪየስ ብለናል ነው ማለት ነው። ሲቲ የምትለዋ ለብቻዋ ራሷን የቻለች አንድ ኮለመን ስለሆነች ራሷን የቻለች ሲሪየስ ናት ማለት በዚህ መልኩ ያወጣዋል ማለት ነው። ኤኒሃው ሲሪየስ ማለት ሲንግል ኮለመን ኢን ቴብል ወይም ኢን ዳታ ፍሬም ሲሪየስ ይባላል ማለት ነው። እኛ አሁን ወደ ዳታ ፍሬም እንሄድና ኮሜንት ያደረኩትን ኮሜንት አውት ላድርገውና በዚህ መልኩ ዳታ ፍሬማችን ይሄ ነው ማለት ነው። ኦኬ ዳታ ፍሬማችንን በዚህ መልኩ ታገኘን ዘንድ እንዴት አድርገን እነዚህን ኤሌመንቶች አክሰስ ማድረግ እንችላለን? ለምሳሌ ኔም የሚለውን ብቻ ነው እኔ ከዚህ ኤክስትራክት ማድረግ የምፈልገው ኔም የሚለውን ብቻ ነው ካልኩኝ ኔም አበበ ኤልያስ ኤንድ ቻሌ የምትለውን ብቻ ኤክስትራክት ማድረግ ከፈለኩኝ ምን ማድረግ አለብኝ? ዲኤፍ ኦፍ ወይም ለምሳሌ ኤክስ ልበል ኤክስ ኢኳልስ ዲኤፍ ኦፍ ኔም ማለት ኔም ዘን ፕሪንት ኤክስ ብለው በዚህ መልኩ ያወጣልኛል ማለት ነው። ኔሞቹን ብቻ ለብቻ ኤክስትራክት አደረኳቸው። ዲኤፍ ኦፍ ኔም አሁን ይሄ ኮለመን ነው። ኤክስትራክቲንግ ኤሌመንትስ ባይ ዩዚንግ ዜር ኮለመን ኔም ኦኬ። የኔ የፈለኩት ኔም ብቻ ሳይሆን ኔም እና ኤጃቸው ለምሳሌ እዚህ ጋር ያለው ዳታ ኔም ኤጅ ሲቲ ነው አይደለ? ዘን ኔም እና ኤጃቸውን ብቻ ነው ማውጣት የፈለኩት አልኩኝ እዚህ ጋር
ዳብል አደርገዋለሁ ማለት ነው። ወይም ሌላ ሴል እንጨምር ችግር የለውም። ለምሳሌ ዋይ ብንለው ዋይ ኢኳልስ ዲኤፍ ኦፍ ዲኤፍ የምንላት እንግዲህ እቺ ቫሪያብላችን ነው። መጀመሪያ ዳታ ፍሬሙን ኮንስትራክት ያደረግንባት ቫሪያብል ናት ነው። ዲኤፍ ኦፍ ዘን ሁለት ወይም ከዛ በላይ ከሆኑ ኮለመን ኔማችን ኤክስትራክት የምናደርጋቸው ዳብል ስኩዌር ብራኬት ነው የምናደርገው ማለት ነው። ዳብል ስኩዌር ብራኬት አድርገን ዘን በኮቴሽን ውስጥ ኮለመን ኔማቸውን መጥራት የመጀመሪያው ኔም ነው። ኮፒ እንደዛ አድርገን ሁለተኛው ደግሞ ኤጅ ነው። ኤጅ ብለን እንጣት ዘን ፕሪንት ዋይ ብንለው ፕሪንት ዋይ ዘን ሌትስ ራን ኢት በዚህ መልኩ ኤክስትራክት ያደርግልናል ማለት ነው። ኔም አበበ ኤጅ 25 ኔም ኤልያስ ኤጅ 30 ኔም ቻሌ ኤጅ 35 በዚህ መልኩ ኤክስትራክት ያደርግልን ማለት ነው። ኦኬ ሁሉንም ተፈለኩ ዲኤፍ ነው ፕሪንት ማድረገው ወይም ደግሞ ብዙ ሆነው እኔ ግን 3 ከሆነ የፈለኩት አሁንም እዚህ ጋር እንደዛ አድርጌ ሌላ መጨመር ነው። ሲቲ መጨመር ሲቲ ብዬ መጨመር በዚህ መልኩ ያመጣልኛል ማለት ነው። ሲቲ ጨመረልኝ ነው። ኦኬ አይ እኔ እንደዛ ሳይሆን የምፈልገው ደግሞ የምፈልገው ዳታ እንግዲህ ዳታ ማኒፑሌት ለማድረግ ነው የሚጠቅመው ብለናል። ሶ የምፈልገው ዳታ ሁለተኛው ኢንዴክስ ነው። በኢንዴክስ ነው አክሰስ ማድረግ የምፈልገው ሁለተኛው ኢንዴክስ ሲንስ ለምሳሌ ሁለተኛው እንትን ማን ነው? ኢሊያስ ነው። ኤጁ 30 ነው። ሲቲው ሎስ አንጀለስ። ስለዚህ ይህን ብቻ ሁለተኛው ኢንዴክስ ዋን ላይ ያለው ወይም ሁለተኛውን ኤሌመንት ኤክስትራክት ማድረግ ፈለኩ ካልኩኝ ምንድነው የማደርገው? ዲኤፍ ዶት ሎክ የሚባል እንትን አለ። ዲኤፍ ዶት ሎክ ብዬ ዘን ማነው እንትን የምለው በኢንዴክስ ነምበር ነው የምጽፈው። ኢንዴክስ ነምበር ዘን ይሄንን ዜድ ብለው ፕሪንት ዜድ ብለዋለሁ ማለት ነው። ፕሪንት ዜድ በዚህ መልኩ ኤክስትራክት አደረገልኝ ማለት ነው። የምፈልገው ይሄው ኔም ኤልያስ ነው። ኔም ኤልያስ ኤጅ 30 ሲቲ ሎስ አንጀለስ። በቃ እኔ የምፈልገውን ዳታ ብቻ ካለኝ ዳታ አሁን ይሄ 3 ወይም 4 ዳታዎች ናቸው። ግን ኢማጂን ዘ ዳታ ኢዝ ቨሪ ቢግ ነው ብላችሁ ታስቡ ታውዘንድስ ኦፍ ዳታ ያለው ነው ብላችሁ ብታስቡ ከዛ ከአንድ ሺህ ምናምን ዳታዎች ውስጥ እኛ የምንፈልጋቸውን ዳታ ኤክስትራክት ለማድረግ በዚህ መልኩ ኤክስትራክት ማድረግ እንችላለን ማለት ነው። ለምሳሌ በኢንዴክሱ ከሆነ የፈለግን ሎክ ሜትድን ወይም ይሄንን ሎክ ኢምባለን ኪወርድ እንጠቀማለን ማለት ነው። ከኮሎመኑ ከሆነ በኮሎመን ኔም ከሆነ የፈለግነው በቃ ኮሎመን ኔማቸውን እየጠራን በዛ መልኩ መልቲፕል ኮሎመን ኔም ከሆነ የምናስገባው እዚጋ ዳብል ስኩዌር ብራኬት እንጠቀማለን። ሲንግል ከሆነ ደግሞ ሲንግል ኮሎመን ኔም ከሆነ የምንፈልገው ልክ ላይን 7 ላይ እንደተጠቀምነው ሲንግል ስኩዌር ብራኬት ተጠቅመን እዛ ውስጥ ኮሎመን ኔሙን አንደር ኮቴሽን ማስገባት ነው ማለት ነው። ኦኬ አሁን እዚህ ጋር በዚህ መልኩ ኤክስትራክት ካደረገልን አሁን ኢንዴክሱን እዚህ ጋር እንደምታው 0 1 ባይ ዲፎልት እየሰጠልን እኛ ግን ለምሳሌ በእንትን ኢንዴክሱን በራሳችን መስጠት ከፈለግን እዚህ ጋር 0 1 የሚለውን ኦኬ ኢንዴክስ ብዬ እንትን ማለት ይችላል። ኢንዴክስ ኢኳልስ ብዬ ራሴ ከስተማይዝ ማድረግ ይችላለሁ ማለት ነው። ለምሳሌ ይር 1 ይር 2 ይር 3 ወይ ምናምን ማለት ይችላል። ወይም ፐርሰኗል ለምሳሌ ፐርሰኗል ፐርሰን 1 ከዛ ፐርሰንቱ ፐርሰን 2 ዘን ፐርሰን 3 እንደዛ አድርገን ኤክስትራክት ማድረግ እንችላለን ማለት ነው። ለምሳሌ ራን ብናደርግ ይሄንን ኦኬ ቫል ሲንታክስ ሜቢ ኦኬ instead of this ኦኬ በዚህ መልኩ እናድርገው እስኪ ኦኬ እዚህኛው ላይ ሳይሆን የምንሰጠው ዳታ ፍሬሙ ላይ ነው የምንሰጠው።
ዳታ ፍሬሙ ላይ ማለት ነው። ዳታ ፍሬም ነው ኮንስትራክት ስናደርግ የምንሰራው። ዳታ ፍሬሙ የት ጋር ነው? እዚህ ጋር ማለት ነው። ኢንዴክስ ብለን ኢንዴክስ ኢኳልስ ብለን ለምሳሌ የይር ዋን ወይም ፐርሰን ዋን ዘን ይህንን ኮፒ እናድርገው። ኮፒ ዘን ፐርሰንቱ ኮፒ ፐርሰንት ይህን እንደዚህ ብናደርገው አይ ቲንክ አሁን ይመጣል። ዜሮ እናድርገው። በዚህ መልኩ ይሄም ኢንዴክሱ 1 2 3 የነበረው 0 1 2 የነበረው ፐርሰን 1 ፐርሰን 2 ፐርሰን 3 እያለ ኢንዴክሱን በራሳችን ከስተማይዝ ማድረግ ይቻላል ማለት ነው። ስለዚህ ሪል ወርልድ ፕሮጀክት ላይ እኛ እንደምፈልገው ለምሳሌ ይር ሊሆን ይችላል ኢንዴክስ የምናደርገው የፐርሰን ኔም ሊሆን ይችላል ኢንዴክስ ወይም ካንትሪ ኔም ሊሆን ይችላል። ዲፔንድስ ኦን ዘ ዳታ ዋት ዊ ሃቭ ያለን ዳታ መሰረት ያደረገ ይሆናል። ግን ኢንዴክስን ከስተማይዝ ማድረግ እንደምንችል እያየን ነው ማለት ነው። ኦኬ በዚህ መልኩ ፓንዳን ዩቲላይዝ ማድረግ እንችላለን ማለት ነው። ሌላው ምንድነው? ዳታን ሎድ ማድረግ እንችላለን። ዳታን ሎድ ማድረግ እንችላለን እንደማለት ፈልጌ ነው። ለምሳሌ ያለን ኤክሴል ዳታ ይኖራል። ዳታችንን ሪከርድ ያደረግነው ወይም ኮሌክት ያደረግነው በኤክሴል ፎርም ነው፣ ወይም ደግሞ በሲኤስቪ ፋይል ወይም ኮማ ሴፓሬት ፋይል ሊሆን ይችላል። ስለዚህ ያ ፋይላችን እኛ ኮምፒውተር ሎካል ማሽናችን ላይ አለ። ያንን ግን ወደ ዳታ ፍሬም ሎድ ማድረግ አለብን። በፓንዳ አናላይዝ ለማድረግ ወደ ዳታ ፍሬም ሎድ አድርገን አናላይዝ ማድረግ ያስችለናል ማለት ነው። ስለዚህ ለምሳሌ አንድ ሲኤስቪ ፋይል ወይም ኮማ ሴፓሬት ፋይል የሆነ እስቲ ሎድ እናድርግ። ለምሳሌ ነው ሶሪ በዚህ መልኩ እንሄድና ለምሳሌ ሎድ ለማድረግ ዲኤፍ ኢኳልስ ብዬ ፒዲ ዶት ሪድ ሲኤስቪ ከዛ እዚህ ጋር ፋይል ፓዙ እናስገባው። ስለዚህ እኔ ፋይል ፓዜ ደግሞ ያ ፋይል የት ነው ያለው ብዬ የሚለውን እጄ ፋይል ፓዙን ሎካል ማሽኔ ላይ ያለው ማለት ነው። ስለዚህ ለምሳሌ እኔ ከዚህ ጋር ያለኝን ዳታ ለምሳሌ የሆነ ሲኤስቪ ፋይል እንፈልግና ሎድ እናድርገው ወደዚህ። ኦኬ አውቶፑት ዶት ሲኤስቪ የሚላለኝ ፕሮዳክት። ኦኬ እስቲ ይሄን ፕሮዳክት የሚለውን ዳታ እንውሰደው። ይሄንን ዳታ ሎድ እናድርገው። ፕሮዳክት ዶት ሲኤስቪ የሚለውን ሎካል ፋይል ፓዙ እንግዲህ እንደምናየው እቺኛዋ ያው በዚህ መልኩ ኮፒ ማድረግ እንችላለን ማለት ነው። በዚህ መልኩ ኮፒ ማድረግ እንችላለን። እቺን አረፍተ እዚህ እንጨምራለን። ዘን ፋይል ኔማን ደግሞ ቀጥታ ማስገባት አለብን። ፋይል ኔም ማነው የምትለው እሱን መሳሳት ስለሌለብን ስሙ ምንድነው የሚለው ፕሮዳክት ዶት ሲኤስቪ ኮፒ አድርገን ነው ሪኔም ብለን ሪኔም ኮፒ እናድርግ። ዘን በዚህ መልኩ ዘን ዶት ሲኤስቪ አሁን ሎድ አደረግነው ማለት ነው። ሎድ ካደረግነው በኋላ ምንድነው የምናደርገው? ፕሪንት ዲኤፍ ብንለው አሁን ፕሪንት ዲኤፍ ዶት ሄድ ብንለው አሁን እዚህ ጋር ላርጅ የሆነ ዳታ ሊኖር ይችላል። ስለዚህ ፕሪንት ዲኤፍ ያለን ዳታ እንግዲህ ይሄን ያህል ዳታ ነው ማለት ነው። ይሄን ያህል ዳታ ነው። ነገር ግን እኛ ለምሳሌ ዘ ፈርስት አምስቱን ዳታዎች ወይም አምስት ሮዎችን ከሆነ የፈለግነው ሄድ የሚባል ሜትድ አለ። ዲኤፍ ዶት ሄድ ብለን በዚህ መልኩ ፕሪንት እናደርግ። ኦኬ ይሄው
በዚህ መልኩ ኤክስትራክት አደረገልን ማለት ነው። ቴል ማድረግ ከፈለግን ደግሞ የመጨረሻዎቹ ያደርግልናል ማለት ነው። የመጨረሻዎችን ያደርግልናል። ይኸው በዚህ መልኩ ዳታዎችን ሎድ ማድረግ እንችላለን። ዳታዎችን ሎድ ማድረግ እንችላለን። ለምሳሌ ቴል ካል ዲኤፍ ዶት ቴል ብንል ይሄኛውን ኮሜንት እናድርገው። በዚህ መልኩ ያመጣልናል ማለት ነው። ዲኤፍ ዶት ቴል ብንል ይሄው ይህን እነዚህ አሁን 95 96 97 እነዚህ ኢንዴክስ ቫልዩ ናቸው። ይሄኛው ደግሞ ዘ ላስት ሮውስ ኦፍ አወር ዳታ ማለት ነው። ሄድ ብንለው ለምሳሌ ይሄኛውን ዲኤፍ ዶት ሄድ ብንለው የመጀመሪያዎችን 5 ሮዎች ያመጣልኛል ማለት ነው። ዲኤፍ ዶት ሄድ በዚህ መልኩ ያመጣልኛል ማለት ነው። ዲኤፍ ዶት ሄድ ደግሞ ለምሳሌ ይሄኛውን ሄዱን ኮሜንት ላድርግ። ኮሜንት ባደረገው ይሄው ከ0 እስከ 4ኛ ኢንዴክስ ያሉትን በዚህ መልኩ ኤክስትራክት አደረገልኝ ማለት ነው። ስለዚህ ዳታዎችን መጀመሪያ ኮሌክት ያደረኩትን ዳታ በኤክሴል ፎርማት ሊሆን ይችላል፣ በጄሰን ፎርማት ሊሆን ይችላል፣ በሲኤስቪ ፎርማት ሊሆን ይችላል። ፋይሌን ስቶር አድርጌያለሁ። ዘንድ ስቶር ካደረኩበት ቦታ ላይ ፋይል ፓዙን በትክክል እንትን ባለማለት በማስገባት ሎድ ማድረግ ይችላል ወደ ዳታ ፍሬም። እዚህ ጋር ዳታ ፍሬም ላይ ሎድ ካደረኩ በኋላ እንደፈለግኩ አድርጌ አናላይዝ ማድረግ ክሊን ማድረግ ይችላለሁ። ክሊን ካደረኩ በኋላ ወደ አናላይዝ መሄድ ይችላለሁ ማለት ነው። እንደምታዩት እዚህ ጋር አሁን ኦልሞስት እዚህ ያሉ ዳታዎች ኮሬክት ሊሆኑ ይችላሉ። ግን እኛ ያለን ዳታ ቢግ ከሆነ እዛ ውስጥ ሚሲንግ ቫልዩ ይኖራሉ፣ አውትላየር ይኖራል፣ ሮንግ ፎርማት ይኖራል፣ ኖ ቫልዩ የሆነ ዳታ ይኖረናል። ስለዚህ ያን አንድ ለማድረግ አኩሬትሊ ይጠቅመናል ማለት ነው። በዚህ መልኩ ሎድ አድርገን ያ በዛ መልኩ እንትን ማለት እንችላለን። ቬሪ ቬሪ ኢንትረስቲንግ የሆነ ላይብረሪ ነው ማለት ነው። ለምሳሌ እስቲ ይህንን ቻሌንጅ ብንሰራው ይችን ዳታ ብንወስዳት ለምሳሌ እንዴት አድርገን ሎድ እናደርጋለን፣ እንዴት አድርገን ቫልዩዎችን አክሰስ ማድረግ እንችላለን የሚለውን እነዚህ ለምሳሌ ይህን ዳታ ብንወስድ ኮፒ አድርገን እንወስደው መሰለኝ ቀጥታ ኮፒ አድርገን እንወስደው ቴብል ነው ኖርማሊ ግን ለምሳሌ ሄዳት አለው ኮሜንት እናድርገው እንዳያስቸግረን ዘን በዚህ መልኩ እንትን እንበል። ኦኬ ዳታስ እንበልና ዳታ ኢኳልስ ዘን በኦብጀክት ስለሆነ በዚህ መልኩ ከርሊ ብሬሳችን እንክፈትና ሰብጀክት አለን። ሰብጀክት ዘን ምን ስንት ሰብጀክት አለን? 3 ሰብጀክት አለን። ምንድነው የምናደርገው? በሊስት መልክ ስኩዌር ብራኬት እና ሰብጀክታችን ማትስ ሳይንስ ኤንድ እንግሊዝ ነው። ማትስ ሳይንስ ኤንድ እንግሊዝ በዚህ መልኩ እናስገባው። ማትስ ሳይንስ ኤንድ እንግሊዝ ዘን ሌላ ዳታ ምን አለን? ስኮራችን ስንት ነው? ስኮር 95 88 እና 76 በዚህ መልኩ አለን ማለት ነው። ሌላው ግሬድ ነው። ግሬድ ለምሳሌ ግሬዳችን ኤ ቢ ፕላስ እና ሲ ኮቴሽን እንጠቀማለን። ኤ ፕላስ አለ ኤ ፕላስ ቢ ፕላስ እና ሲ ቢ ፕላስ ኤንድ ሲ ማለት ነው። ኦኬ ስለዚህ ምንድነው የሚለው ጥያቄያችን እንሄድና እንየው። ቻሌንጅ ነው ምንድነው የሚለው የመጀመሪያው ጥያቄ
ኦኬ ፕሪንት ኦንሊ ዘ ስኮር ኮለመን ስኮር የሚለውን ኮለመን ብቻ ፕሪንት አድርጉ ወይም ኤክስትራክት አድርጉ ነው ስኮር የምትለዋን ብቻ ማለት ነው። ስለዚህ መጀመሪያ ይህን ዳታ ወደ ዳታ ፍሬም እንቀይር። ስለዚህ ወደ ዳታ ፍሬም ስንቀይር ዲኤፍ ኢኳልስ ፒዲ ዶት ዳታ ፍሬም ዘን ዳታ ፍሬም የሚባለው ሜትድ ስለሆነ አርጉመንት ማንን ፓስ እናደርግለታለን? ዳታ የሚባለውን ቫሪያብላችን ዘን ፕሪንት ማንን ዲኤፍ ቫሪያብላችንን ፕሪንት እናደርግ። ኦኬ what is our mistake? all arrays must be of the same length. ኦኬ ተመሳሳይ ሌንግዝ የላቸውም ነው የሚለው። ኦኬ እዚህ ጋር ምንድነው ዶት ስለማረኩ ነው ኮማ ነው መሆን ያለበት ከዛ ነው። በዚህ መልኩ ዳታ ፍሬማችን ይህን ይመስላል። አሁን ቅድም እንዳልኳችሁ እዚህ ጋር 0 1 2 ይላል አይደለ? ኢንዴክሳችን እኛ ከስተማይዝ ማድረግ እንችላለን ማለት ነው። ከስተማይዝ ማድረግ እንችላለን። ይሄው እሱ ማተር ያደርገን ዘን አሁን ምንድነው ጥያቄያችን ኮለመን ስኮር የምትለውን ኮለመን ብቻ ኤክስትራክት አድርጉ ነው የሚለው። ስለዚህ በኮለመን ነው ደግሞ ኤክስትራክት ማድረግ ከፈለግ በቃ ዲኤፍ ኦፍ ብለን ዘን አንደር ኮቴሽን ስኮር የምትለዋን መጻፍ ነው ማለት ነው። ዘን ፕሪንት ብናደርገው ይሄን በዚህ መልኩ ሰጠኝ ማለት ነው። ስኮር የምትለዋ 95 88 76 በዚህ መልኩ ኤክስትራክት ማድረግ የምፈልጋትን ዳታ ከዛ ከመልቲፕል ኦር ሂውጅ ዳታ ኤክስትራክት አደረግኩት ማለት ነው። ፕሪንት ዘ ሮ ስኩዌር ስኮር ግሬተር ዛን 80 ኦኬ ስኮር ግሬተር ዛን 80 የሆነውን ብቻ ኤክስትራክት አድርጉልኝ ነው። ስለዚህ ይሄኛውን ደግሞ ለብቻው እዚህ ጋር ዲኤፍ ኦፍ ስኮር ግሬተር ዛን 80 ስኮር ግሬተር ዛን 80 ኦኬ እዚህ ጋር ሌላ እንትን እንላለን። በዚህ መልኩ ኤክስትራክት እናደርገዋለን ማለት ነው። ኦኬ our mistake እንደሚለን ስኮር የምትለዋ ምንድን ነው ነው ኦኬ ስኮር ግሬተር ዛን 80 የምትለዋን ፕሪንት እንበል ፕሪንት ኦኬ ዲኤፍ ኦፍ ስኮር እንትኑን እንውሰድ ኮፒ አድርገን ቫሪያብል ኔም እንደዛ አድርገን ግሬተር ዛን 80 what is our mistake? ሚስቴካችን ምንድን ነው የሚለው ከኤረር ኦኬ ስኮር ከኤረር አለ ነው የሚለን። ኦኬ ወይም ለምሳሌ ግሬድ ብንለው ግሬድ ኢኳልስ ሰዓት እያለቀብን ነው። ግሬድ ኢኳልስ ወይም ኢኳልስ ኤ ብንል ለምሳሌ ኢኳልስ ኤግዛክትሊ ኤ ማድረግ እንችላለን።